የነስ ሆርሞኖች ይጨምራሉ፣ የጭንቀት ሆርሞኖች ይቀንሳሉ። ተማሪ ትምህርቱ ላይ አክቲቭ ከሆነ፣ አስተማሪ በማስተማር ላይ አክቲቭ ከሆነ፣ ሰራተኛው በስራው ላይ ደስተኛ ሆኖ አክቲቭ ከሆነ ከሳይንቲስቶች በላይ ቢዚ አለ። ቺምቦርጭ ብቻ ማጥፋት ነው የሚፈልገው። ሳይንቲስቶች ለራሳቸው ጊዜ ሰጥተው ስፖርት መስራት ጀምረዋል። በማድረግ ኒውሮፕላሲቲ እንዲፈጠር ያደርጋል። ከዛ ብሬናችን አዲስ ኒውሮን መፍጠር ይችላል። ብዙ ጊዜ ስለ ስፖርት ሲነገር የሚመስለን ከጤና ከግፊት ከስኳር ከምናምን ጋር ይቻላል። ብሬናችን ላይ አእምሯችን ላይ ያለው ኢፌክት ቀላል ተነግሮ የሚያልቅ። ለምሳሌ ስትረስ ሆርሞን የሚባለው ኮርቲዞል ሆርሞን ኤክሰርሳይዝ ስንሰራ መጠኑ ይቀንሳል። የደስታ ሆርሞን ወይም ደግሞ ሃፒነስ ሆርሞን የሚባለው ሴራቶኒን እና የመሳሰሉ ሆርሞኖች ይጨምራሉ። የሃፒነስ ሆርሞኖች ይጨምራሉ፣ የጭንቀት ሆርሞኖች ይቀንሳሉ። ስለዚህ ሰው በቀላሉ ምን ይሆናል? የጭንቀት እንትኑ ይቀንሳል፣ ደስተኛ እየሆነ ስራው ላይ ውጤታማ ይሆናል። አንድ ሰው ተማሪ ትምህርቱ ላይ አክቲቭ ከሆነ፣ አስተማሪ በማስተማር ላይ አክቲቭ ከሆነ፣ ሰራተኛው በስራው ላይ ደስተኛ ሆኖ አክቲቭ ከሆነ ኢንዳይሬክት አገሪቷ ምን ትሆናለች ማለት ነው? ታድጋለች ማለት ነው። ብዙ ጊዜ ስለ ኤክሰርሳይዝ ሲወራ ብዙ ሰው የሚናገረው ነገር አለ። ጊዜ የለንም፣ ቢዚ ነን፣ ፊልድ ነን፣ ምናምን ምናምን ምናምን። አንድ ምሳሌ ልስጣችሁ። ከሳይንቲስቶች በላይ ቢዚ አለ? የለም አይደል? ሳይንቲስቶች ለራሳቸው ጊዜ ሰጥተው ስፖርት መስራት ጀምረዋል። ስፖርት የሚሰሩት ለጡንቻ አይደለም፣ መስል ቢውልድ ለማድረግ አይደለም። ልክ የጡንቻ ስፖርት ሰርተን ጡንቻችን እንደሚያድገው ኤሮቢክ ወርክአውቶችን ስንሰራ አእምሯችን አዲስ ኒውሮን ሴል መፍጠር ጀመረ። ይሄንን ያረጋገጡት ራሳቸው ሳይንቲስቶች ናቸው። ጥቅሙን ስላዩት ምን አደረጉ? መሮጥ ጀመሩ ስራቸውን ትቶ። ይሄ BDNF የሚባለው ሆርሞን ብሬን ድራይቭድ ኒውሮትሮፊክ ፋክተር የሚባለው ሩጫ ስንሮጥ ኤሮቢክ አክቲቪቲ ስንሰራ ይመነጫል። ያ ብሬን ድራይቭድ ኒውሮትሮፊክ ፋክተር ወይንም BDNF የሚባለው ሴሎችን ኮኔክት በማድረግ ኒውሮፕላሲቲ እንዲፈጠር ያደርጋል። ከዛ ብሬናችን አዲስ ኒውሮን መፍጠር ይችላል። ስለዚህ ጡንቻ ብቻ ሳይሆን ኒውሮኖችም ይፈጠራሉ። ስለዚህ የኤክሰርሳይስን ጥቅም ከጤና ጋር ከግፊት ጋር ከስኳር ጋር ምናምን ብቻ አይደለም። አእምሯችን ላይ ያለው ጥቅም አንድ ሁለት ተብሎ የሚገለጽ አይደለም። ስለዚህ ነገ አይደለም ከዛሬ ጀምራችሁ ለራሳችሁ ጊዜ መስጠት አለባችሁ። ስፖርት ለመጀመር ምንም አይነት ፕሮግራም ማይዝ አያስፈልግም። በቃ ዛሬ በወክ ይጀመራል፣ ነገ ዱብ ዱብ ይባላል፣ እሑድ ሰኞ ጂም እንገናኛለን። ከዛ ውጪ ሴቶች ጂም ሲመጡ የሚጠይቁት ጥያቄ አለ። ጡንቻ ማውጣት አንፈልግም ምናምን ይባል ነገር አለ። መጠንከር ለወንድም ለሴትም ጠቃሚ ነው። ለምሳሌ የዲስክ መንሸራተት የሚያጋጥመው አብዛኛው በምንድን ነው? የጀርባ መስል ባለመጠንከሩ ነው። የጀርባ መስል ጠንካራ ሲሆን ዲስኩን ደግፎ ይዟል። ስለዚህ የጀርባ መስል ጠንካራ ሲሆን
ለዲስክ የመንሸራተት እድላችን ዜሮ ነው የሚሆነው። ስለዚህ ሴቶች ጀርባቸው መጠንከር የለበትም አለበት። እንደ ወንዶቹ መስል እናውጣ ብትሉም አይሆንም። ለምን? ተፈጥሮ ነዋ። ይሄ የሆርሞን ልዩነት አለ አይደለ? ስለዚህ ያ ነገር አያሳስባችሁ። እኔ ጡንቻ መፍታት አልፈልግም፣ ክብደት ማንሳት አልፈልግም አይባልም። መጠንከር አለባችሁ። ስለዚህ በዛ መልኩ አንደርስታንድ ብታደርጉልኝ። ሌላው ደግሞ 10 ዓመት በዚህ ስራ ላይ በዚህ ፊትነስ ኢንዱስትሪ ሲቆይ ያየሁት ነገር ጂም የሚመጣ ሰው በሙሉ ማለት ይቻላል የሚጠይቀው ምንድነው? ቺን ቦርጭ ብቻ ማጥፋት ነው የሚፈልገው። አላጋጠማችሁ? ቦርጭ የሌለው የለም፣ ከኔ ጭምር ሁላችንም አለን። እቺን ቦርጭ ብቻ አንፎርቹኔትሊ አይቻልም። ምን ቦርጭ ማጥፋት ይቻላል፣ ግን ቦርጭ ላይ ያለውን ብቻ ቆርጦ ማጥፋት አይቻልም። እሱ በሰርጀሪ ነው የሚቻለው። ምንድነው? መስራት ነው። አሁን ሆድ ላይ ያለ የስብ መጠን ወይም ደግሞ ቦርጭ ብለን የምንጠራው ፋት ነው። ያ ፋት ደግሞ አቨሬጅ ኦል ነው የሚጠፋው። የሆነ ቦታ ላይ ብቻ ፋት መቀነስ አይቻልም። እዚህ ጋር ብቻ መቀነስ አይቻልም። እዚህ ጋር ብቻ መቀነስ አይቻልም። ለምን? በኤሮቢክ ነው የሚጠፋው። መስል ግን ለይተን መገንባት እንችላለን። እዚህ ጋር ያለ መስል ሴቶች መገንባት ይችላሉ። አይታችሁ ከሆነ ከዚህ በጣም ሰፋ ያሉ በኤክሰርሳይዝ የሚያመጡ አሉ። ወንዶችም ከወገብ በላይ በጣም ወፍራም ሆኖ አለ አይደለ መስኩላር ሆኖ ከዛ በታች መስል ሲሆን ሪስፖንድ የሚያደርገው አኔሮቢክ ስለሆነ ለይቶ ቢውልድ ማድረግ ይቻላል። ፋትን ግን ለይቶ ማጥፋት አይቻልም። አቨሬጅ ኦል ነው የሚጠፋውና ፋት ብለስቲንግ ወርክአውቶችን ዲዛይን አድርገን በወርክአውታችን አካተን በመስራት እየቀነሰ ቦርጭ እንዳልነበረ ይሆናል። ስለዚህ ቦርጭ ማጥፋት ይቻላል። የማይቻለው ሆድ ላይ ያለውን ብቻ ለይቶ ማጥፋት ነው የማይቻለውና እሷን ነገር እንድትይዙልኝ ነው። ኪሎ ብዙ ጊዜ የምንለካው እስከዛ ድረስ በኪሎ ነው ራሳችን የምንለካው። ሚዛን ላይ ወተን ኪሎአችን 65 ነው። አንድ ወር ስፖርት ሰራን፣ አሁንም ኪሎአችን 65 ነው። ግን ብዙ ለውጦች አሉ። ስለዚህ ችግሩ ምንድነው? ስፖርት እየሰራችሁ ለውጥ እያመጣችሁ ፊትነሳችሁ በጣም ጨምሮ ኪሎአችሁ እዛው ሊሆን ይችላል። ኪሎ ኦልድ ሜዠርመንት ነው የድሮ። አሁን ዘመኑ ምን ላይ ደርሷል? እስካን ማድረግ ጀምሯል። ሰውነታችን ውስጥ ያለውን ነገር ስቡ ቀንሷል ወይ? መስል ጨምሯል ወይ? ሆድ ላይ ያለው የስብ ክምችት ቀንሷል ወይ? ይሄ ከሆነ ኪሎ እዛው ላይ ሆኖ እንደውም ሊጨምር ይችላል። ኪሎ ጨምሮ ጤንነታችን ከተስተካከለ፣ ስለዚህ ይሄ ነው መታየት ያለበትና በመጨረሻ እስኪ ጂማችን ውስጥ ከሚሰሩ ወርክአውቶች ውስጥ አንዱን ልጋብዛችሁ። ያው ድምጽ የለውም፣ ዝም ብላችሁ እዩ። ይሄንን ስንሰራ ሪቨርስ ክራንች ነው የሚባለው። ሪቨርስ ክራንች ስንሰራ ታች ያለው የሆዳችን ክፍል ነው የሚሰራው። ይሄ ፕላንክ ይባላል። ያው ረዘም ያለ ቪዲዮ ስለሆነ እኔ አጭሩን ለ30 ሰከንድ ብቻ ነው ማሳያችሁ። ይሄ ቪሲት ይባላል። እዚህ ጋር የሚያሰራውን ክፍል እያያችሁ ነው። እዚህ ጋር አካባቢ ያለው የሆዳችን ክፍል ነው የሚሰራው። እሺ፣ ለማንኛውም እንደዚህ አይነት ወርክአውቶቹን ዲዛይን አድርገን ስንሰራ ሆድ ታችኛው ክፍል አለ፣ የላይኛው ክፍል አለ፣ የጎን አለ። ስለዚህ ሁሉንም ታርጌት አድርገን መስራት አለብን። ኤክሰርሳይዝ ስንሰራ በሽታን የመከላከል አቅማችን ወይንም ደግሞ ኢሚዩን ሲስተማችን በጣም ይጨምራል። ለበሽታ በቀላሉ የመጋለጥ እድል አይኖርም ማለት ነው። አፕቴክ ኦክሲጅን ካፓሲቲ በ40% እስከ 50% ይጨምራል። አፕቴክ ኦክሲጅን ካፓሲቲ ማለት በቃ የሰው ልጅ ዋናው ሞተር ማለት ነው እና አቅማችን ከፍ ይላል። ሳንደክም ለረጅም ሰዓት እንሰራለን። ስለዚህ ምንድን ነው የምንጠብቀው? ሰኞ ጂም እንገናኝም እስኪ አንዴ። ናይስ። እሺ፣ ቢሮአችን ውስጥ ሆነን የምንሰራቸውን ቅድም ያየናቸውም አሉ፣ አዲስ የምንሰራቸውም አሉ። ቀጥታ ይሄንን ወደ ክፍላችሁ ስትሄዱ የሰዓቱ ሲደርስ ለማሰራት ስቴፖቹን 1 2 3 4 ብለን እስከ 10 ወይ እስከ 15 እንይዛለን ማለት ነው።